ሜዶን ዩቲዩብ ላይ ተዋውቆ ከነበሩት ከ30 በላይ አዳዲስ ለውጦች ውስጥ ሲጠበቅ የነበረው ስትሪም አክሮስ ፎርማት እና የኤአይ ሾርት ይፋ ሆነዋል። እንዲሁም ሁለት አዳዲስ ለውጦችን በዚህ ቪዲዮ እንመለከታለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። ስለ ስትሪም አክሮስ ፎርማት የተወሰነ ነገር ልበልላችሁ። ስትሪም አክሮስ ፎርማት ማለት ለምሳሌ ያክል ኮምፒውተራችሁ ላይ ስትሪም የምታደርጉ ከሆነ ለስልክም ለኮምፒውተርም ተጠቃሚዎች በሚያመች መልኩ የላይቭ ስትሪማችሁ ማስተላለፍ ማለት ነው። ስለዚህ እሱን እንዴት አድርጋችሁ እንደምታደርጉ አሁን እሱን አሳያቸዋለሁ። ከዚህ በፊት የተለያዩ የፕላትፎርሞችን በመጠቀም ነበር ሆሪዞንታሊም ቨርቲካልም በተመሳሳይ ማሳየት የምንችለው። አሁን ግን የዩቲዩብ ስቱዲዮ ላይ በመግባት በቀላሉ ሆሪዞንታሊም ቨርቲካልም ስትሪም ማድረግ ትችላላችሁ። ይህንንም ለማድረግ የዩቲዩብ ስቱዲዮ ዲስክቶፕ ላይ በመግባት የስትሪሚንግ ሴቲንግ አለ እንደምትመለከቱ ዱዋል ስትሪም ኒው ላይ እንደምትመለከቱ እሱን ኦን እናደርገዋለን። ከዚህ በኋላ ስትሪም በምታደርጉበት ሰዓት አውቶማቲካሊ ቨርቲካልም ሆሪዞንታሊም ሆኖ ይመጣላችኋል ማለት። ስለዚህ በቀላሉ የሾርት ፊድ ማግኘት ትችላላችሁ። ሌላኛው ደግሞ የቪኦ 3 ሾርት ነው። ይህም ሾርት አፕሎድ ለምታደርጉ ሰዎች እጅግ በጣም ብዙ አማራጮች መጥቷል። ኤአይን በመጠቀም እጅግ በጣም ብዙ ነገሮችን መስራት ትችላላችሁ። አሁን ስልኬ ላይ በመግባት እያንዳንዱ ነገር አሳያችኋለሁ። በቅድሚያ የዩቲዩብ አፕሊኬሽናችሁን አፕዴት ማድረግ ይኖርባችኋል። እኔ አፕዴት ስላደረኩ በቀጥታ ይህንን ፕላስ በመጫን አሳያችኋለሁ። ሾርት ሚላ ውስጥ ከገባው በኋላ እንደምታዩት ከላይ ምልክቷን እሱን እጫነዋለን። እንደምትመለከቱት ኤአይ ፕሌይግራውንድ ይባላል። በጣም ብዙ አማራጮች አሉት። ፎቶ ቱ ቪዲዮ ክሊፕ፣ ኢሜጅ፣ ባክግራውንድ የሚል የተለያዩ አማራጮች አሉት። እንዲሁም እዚህ ጋር በጣም ብዙ አይነት ኢፌክቶች አሉት። ከዚህ ውስጥ የምትፈልጉትን መጠቀም ትችላላችሁ። አሁን አንድ ባንድ አሳያችኋለሁ። ፎቶ ቱ ቪዲዮ የሚለውን እንጫናለን። ከዛ ከፎቶ ወደ ቪዲዮ እንቀይራለን ማለት ነው። በመቀጠል እዚህ ጋር የተፈለጋችሁትን ነገር መጻፍ ትችላላችሁ። ነገር ግን ራሱ ፎቶን በመመልከት የተለያዩ አይነት ፕሮምፕቶችን ያመጥላችኋል። ከዚህ ውስጥ አንዱ መርጣችሁ መጠቀም ትችላላችሁ። ለዚህም የሆነ አሪፍ ኔትወርክ ያስፈልጋችኋል። አሁን ወደ ሁለቱ አፕዴቶች ወይም ወደ ሁለቱ ለውጦች እንሄዳለን። የመጀመሪያው የዩቲዩብ ቻት ነው። ይህም እንግዲህ የዩቲዩብ ስቱዲዮ ኮምፒውተር ላይ የምታገኙ ጥቅምስ ምንድነው ካላችሁኝ ቻናላችሁ ላይ የምትመለከታችሁ ወይም የሚገጥሟችሁን የተለያዩ አይነት ችግሮች መፍትሄ ይሰጣችኋል ማለት ነው። ለምሳሌ ከአድሰንስ ጋር ከተገናኘ እንዲሁም ማንኛውም አይነት ጥያቄዎችን መጠየቅ ትችላላችሁ። በቀላሉ መልሶችን ማግኘት ትችላላችሁ። እንዲሁም የተለያዩ አይነት የዩቲዩብ ኤጀንቶችን ማግኘት ትችላላችሁ። እነሱንም ለማግኘት ስፒክ ቱ ኤጀንት ብላችሁ ትጽፋላችሁ። አሁን ደግሞ እንዴት ይህን ነገር መጠቀም እንደምንችል እናያለን። በቅድሚያ ወደ ዩቲዩብ ስቱዲዮ እንገባለን ማለት ነው። ዲስክቶፕ ሞድ ላይ ዩቲዩብ ስቱዲዮ እንጠቀማለን። በስልክም በኮምፒውተርም መጠቀም ትችላላችሁ። እንደምታዩት የዩቲዩብ ስቱዲዮ ላይ ከገባችሁ በኋላ ከላይ የሆነ አዲስ ምልክት መጥቷል። ይህም የኮመንት አይነት ምልክት ነው። እሱን እንጫነዋለን። በመቀጠል ዩቲዩብ ሄልፕ ብሎ ይመጣላችኋል። ስለዚህ የምትፈልገውን አይነት ጥያቄዎች መጠየቅ እንችላለን። ቅድም የነገርኳችሁን ኤጀንቶች እንዴት እንደምናገኝ ያሳያቸዋለሁ። ስፒክ ቱ ኤጀንት ብዬ ጽፋለሁ። እንደምታዩት የዩቲዩብ አስ ኮንታክት ፎርም መጥቶልኛል። ያንን በመጫን በቀላሉ እነሱን ማግኘት ይችላለሁ። አሁን ደግሞ ወደ ሁለተኛው አፕዴት እንሄዳለን። ሁለተኛው አፕዴት ደግሞ ሪዞሉሽን የሚያስደስታችሁ ወይም ከፍተኛ ጥራት ለሚመቻችሁ ሰዎች የመጣ ሱፐር አፕ ሪዞሉሽን ይባላል። የተለያዩ አይነት የቪዲዮ ኳሊቲዎችን ሃይ ሪዞሉሽን ላይ የሚያደርግ ነው። ይህንንም ያሻሽሉበት ምክንያት የተለያዩ አይነት ኳሊቲያቸው የወረዱ ቪዲዮዎች ዩቲዩብ ላይ ይጫናሉ። እነዛ ቪዲዮ በሚጫኑበት ሰዓት ላይ በቲቪ ዩቲዩብን ለሚያዩ ሰው በጣም ይረብሻል። ከፍተኛ ሪዞሉሽን ያላቸው ቲቪዎች ነው አሁን ላይ ያሉት፣ እስከ 4K ድረስ ደረጃ አሉ። በነዛ ቲቪዎች ላይ ደግሞ እነዚህ ሪዞሉሽናቸው ወረደ። ስለዚህ ዩቲዩብ ይህንን አሰራር ይዞ መጥቷል። እነዚህን ዝቅተኛ ጥራት ያላቸውን ራሱ ኤአይን በመጠቀም ከፍተኛ ጥራት ላይ ያደርግላቸዋል። ይህንንም የምታስተካክሉበት ሴቲንግ አለ። እሱን አሳያቸዋለሁ። ባይ ዲፎልት ለብዙዎቻችሁ ኦን ሆኖ ነው የሚመጣው። ነገር ግን ኦን ላልሆነላቸው ሰዎች እንዴት ኦን እንደማድረግላቸው እዛው ዩቲዩብ ስቱዲዮ ውስጥ እንዳለ ወደ ሴቲንግ እንሄዳለን። ቻናል የሚለውን እንጫነዋለን። አድቫንስድ ሴቲንግ ከታች ወረድ ስታደርጉ እንደምታዩት ቪዲዮ ኳሊቲ ኢንሃንስመንት የሚል አለ። አዲስ አማራጭ መጥቷል። እሱን ኦን ታደርጋላችሁ ማለት ነው። ይህንን ይመስል ነበር። በቀጣይ ቪዲዮ እስክንገናኝ ድረስ